በግንቦት ወር 2026 በህንድ ኒው ዴሊ ሊዘጋጅና በታቀደው ለአራተኛው የህንድ አፍሪካ ፎረም ጉባኤ ፕሮግራም በህንድ ባህል ሚኒስቴር እና በህንድ የውጭ ጉዳይ ሚኒስቴር ተመርቶ ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ ሰዓሊያን በተለያዩ ርዕሶች በህንድና አፍሪካ ሁሉን አቀፍ ለውጥ፣ ስትራቴጂካዊ አጋርነትና በባህል በኪነ ጥበብ ቅርስና ታሪክን ጨምሮ አብሮነትን፣ አንድነትና ሰላምን በተፈጥሮ ቀለሞች በራሳቸው ልዩ ፈጠራ በህንድ በተለያዩ ስፍራዎች እኔን ጨምሮ እንድንሰራ ኒው ዴሊ ተገኘን። ኤርፖርት ወደ ተዘጋጀልን የተለያዩ ሆቴሎች ያመራን ሲሆን ሆቴል ሳምራት እኔና ውስን የአፍሪካ አርቲስቶች ያረፍንበት ሆቴል ነበር። በሆቴሉም በመስተንግዶና በአቅርቦቱ እጅግ ያማረ ቆይታ የነበረኝ ሲሆን በቀጣይ ቀናት ያገኘዋቸው ሰዓሊያን በተቀመጠው ፕሮግራም መሰረት ወደ ተለያዩ የህንድ ስፍራዎችና ከተሞች ተገኝተው ስራዎቻቸውን እንዲጀምሩ ወደ ስፍራው እንዲያቀኑ ከበረራ ትኬት ጋር ተነገረ። ከሁለት አፍሪካውያን ወንድሞቼ ጋር ከኒው ዴሊ ታሚልናዶ የ3 ሰዓት የበረራ ቆይታ በወሰደው ታንጃቮር ታሚልናዶ ስንገባ በሳውዝ ባህል ሚኒስቴር ደማቅ አቀባበል ከተደረገልን በኋላ ዳግም ወደ ተዘጋጀልን ሳንጋም ሆቴል ቆይታችን አደረግን። በቀጣይ ቀን ከሚኒስተሩ የባህል ፕሮግራም ምሽት ላይ እንድንገኝ ግብዣ ተደረገልን። ምሽቱን ባማረና በደመቀ በማሳለፍ ላይ ሳለን በፕሮግራሙ መሃል ስማችን ተጠርቶ በባህል ሚኒስተሩ ስጦታ ተበረከተልን። በታሚልናዶ ቆይታዬ በማየው ኪነ ጥበብ፣ ባህል፣ ቅርስና እንግዳ አቀባበል እጅግ እየተደመም ሆቴል ከተመለስን በኋላ ድንገተኛውና ያልተጠበቀውን ዜና ነገሩን። እሱም ህንድ ልታዘጋጅ የነበረውን አራተኛውና የህንድ አፍሪካ ፎረም ጉባኤ በህንድ መንግስትና በአፍሪካ ህብረት ውሳኔ ቀኑ መራዘሙን ነው። ምክንያቱም በመካከለኛው አፍሪካ ክፍሎች የኢቦላ ቫይረስ ወረርሽኝ እየተስፋፋ በመምጣቱ የህዝብ ጤና ስጋቶች በመኖራቸው የአፍሪካ መሪዎችን፣ ባለድርሻ አካላትን እና ተወካዮችን ጤናና ደህንነት ለመጠበቅ ሲባል በጋራ ማዘግየታቸውን ሰማን። ቢሆንም ግን በንጋታው በተቀመጠው ፕሮግራም መሰረት ቢግ ታምፕል ታንጃቮር በዩኔስኮ የተመዘገበውና ዝነኛ የሃይማኖት ስፍራ ተገኝተን ከጎበኘን በኋላ በራሳችን መንገድ እንድንሰራ ስለተፈቀደልን እኔ ከወጥ አለት ተፈልፍሎ የተሰራውን በዩኔስኮ የሰፈረውን ከላሊበላ ውቅር ጋር በማዋሃድና በኪነ ጥበቡ ደግሞ የህንድን ባህላዊ ዳንስ ከኛ ሀገረኛ ውዝዋዜና ጥበብ ጋር በማገናኘት የሁለቱን ሀገራት ተመሳሳይነትና ዝምድና ለማሳየት ሞክሬያለሁ። ስራዬን አጠናቅቄ ወደ ኒው ዴሊ ከተመለስኩ በኋላ ከረጅም ጊዜ በኋላ ካለበት 500 ኪሎ ሜትር አቋርጦ ወደ ሀገሬ ከመመለሴ በፊት ሊያገኘኝ የመጣውን እስከ ቀድሞ መምህሬና ጓደኛዬ ጋር የመጣውን ወንድሜ ቪሽኑን ስላገኘው ሲመጣም ለእናቴ ሀገረኛ ልብስ ከነጌጣጌጡ ይዞላት የመጣውን አመስግኜ ከተቀበልኩ በኋላ ምሽቱን በጌት ኢንዲያ ተገኝተን ደማቁን የአብሮነትና የወዳጅነት ጊዜ አድሰን ፍላጎት የተሳክቶ ዳግም እስከምንገናኝ ተለያይተን ይህ የህንድ ጉዜም አጋጣሚው አዳዲስ የአፍሪካ ምርጥ አርቲስቶች ጓደኛ እንድተዋወቅ በዋትስአፕ ግሩፕ ላይ ቤተሰብ ያደረጉኝ ሲሆን ወደ ሀገር ከተመለስኩ በኋላ በኢትዮጵያ የህንድ ኤምባሲ ተገኝተን ስጦታ የሚያበረከትን ሲሆን በአጠቃላይ የተገኘውበትን ዓላማ ያሳካውበት አስደሳችና ስኬታማ ጉዞ ነበር ማለት እችላለሁ። ስለ ሁሉም አብሮነታችሁ እጅግ ከልብ አመሰግናለሁ።